ተመስገን ይሙት እያለች መማል ጀመረች። ማን ነው ተመስገን? ኧረ ተነቀሰችው። ማን ነው ተመስገን? ታናሽ እህቴ ተመስገን ከሚባል ሰው ጋር የጦፈ የከነፈና እልል ያለ ፍቅር ያዛት። ድሮ እግዚአብሔርን እያለች ትምል የነበረችው ልጅ አሁን ላይ ተመስገን ይሙት እያለች መማል ጀመረች። ምን አለ የሰውዬ የእውነት በሞተ እስክል ድረስ ተማረርኩ። የዚህን ያህል ሲደነግጥ ዕቃ ሲወድቅባት ሲያደናቅፋት ተሜ ድረስ ነው የምትለው። ምግብ ስትበላ በስመ ተመስገን የተባረከ ይሁን ማለት ብቻ ነው የቀራት። በሱ የተነሳ ተመስገን በየኔ የሚባለውን ዜና አንባቢ ሳይቀር ጠላሁት። ተመስገን በየነን ጠላው በሷ ምክንያት። ጊዜ ቁጭ አደረኳትና እንደ ታላቅነቴ መከርኳት። ይኸውልሽ እህቴ ለወንድ ልጅ ይህን ያህል ልብሽን መስጠት የለብሽም። በኋላ የሆነ ነገር ተፈጥሮ ብትጣሉ ትጎጃለሽ። ሁሉንም ነገር በልኩ ማታረጊው ከሆነ በየመክሬን ሳልጨርስ ተሙዬ ደወለ ብላ ተነስታ ሄደች። ታየ ወንድምሽን ምክር ስሚ። የሆነ ቀን ከእቴ ስልክ ላይ ቁጥሩን ወሰድኩና ደወልኩለት። ስልኩ ተነሳ። ስሙን እየደበረኝ ጠራሁት። ሄሎ ተመስገን? አዎ ማን ልበል? እዮብ ነኝ የሃና ወንድም። ሃና አለኝ ግራ በገባው ድምፅ። ተናደድኩ። ጭራሽ ስሟንም በቅጡ ሳታውቀው ነው እንዴ ፍቅር እያልክ የምታጃጅላት? እንዴ አሁን አወቁ? የሃና ታላቅ ብራዘር ነህ እንዴ? እኔ እኮ ህይወቴ እያልኩ ስለምጠራት ሃና ስትለኝ ትንሽ ግራ ገብቶኝ ነው አለና ሃና ኧረ ተቀለጸ የሚለው ሙዚቃ ማንቆራቆር ጀመረ። ሰውዬ ለአይደል ሾው ልመለምል እኮ አይደለም የደወልኩት። እኔ የምልህ ልጅቷን ምን አስነክታት ነው እንደዚህ ሆነችው? መስተፋቀር አሰረተባት ነው እንዴ? ከፈለገ መስተጻመርም ያሰራብኝ አንተ ምን አገባ? ከየት መጣች? የሚል ድምጽ ሰማው። ሃና ነበረች። ከሃና ጋር ሆኖ ከሆነ ችግር የለውም። ስሟን የረሳው መስሎኝ እኔ በቃ ሌላ ቺክ እያጫወተ ነበር የመሰለኝ። ቁጭ ባልኩበት አሸልቦኝ እህቴ ከውጭ ገባች። ሰዓቴን አየሁት። ከምሽቱ 3:30 ይላል። በዚህ ሰዓት ከየት ነው የምትመጪው? አልመሸም አልኳት። የሆነ ታቱ እኮ የተሰራው ሰዓት ሄዶብኝ ነው። ታቱ? ይቅርታ አለችኝ። የምን ታቱ አልኳት ኮስተር ብዬ። እጇን እንደመሸፈን እያደረገች ምንም ይሁን ምን አንተ ምን አገባ? 18 ዓመት አልፎኛል እኮ አለችኝ። ከተቀመጥኩበት ተነስቼ ወደ እሷ ወንድማዊ ፍቅርህን አሳያታው። እንደሆነ አየሁት። ተመስገን